ስሜ መኮንን ቀሬ ይባላለሁ። አበሸብማባ ቀበሌ ነዋሪ ነኝ። ልዩ ያው የተለያየ በቆሎም ስንዴም ጤፍም ኑግም የተለያዩ አዝርቶችን እጠቀማለሁ፣ ሰብል እጠቀማለሁ። በዚያ ነው ያው ተዳደረ የነበረ። ከዚያም በኋላ በቃ የረጅም ጊዜ እቅድ ጀመርሁኝ። የረጅም ጊዜ እቅድ የጀመርሁኝ ምንድነው በቃ ያንተን ስለ ያ ብዙም ለበቃ ከእንትኑ አኳያ ከግባቱ ከምኑም ስናየው ያው እንትን ሲል የተሻለ ምን ይሻላል ምን ይሆናል በሚል ሐሳብ ያድርጌ ወደ አትክልትና ፍራፍሬ ተከላ ገባሁ። የረጅም እቅድ አቅጄ ማለት ነው። ስለዚህ በዚህ እቅድ ስገባ ያው በመጀመሪያ ጊዜ በጣም ጥረት ይጠይቃል የአትክልትና ፍራፍሬ እና በደንብ ውሃ እየቀዳሁ በጋሪ ያበጅቼ በርሚል መሀሉ ላይ ቀድጄ ያ እንደዚህ አድርጌ ነው ያው ያጠጣሁት። ሁሉንም 300 እግር አቮካዶ ነው መጀመሪያ የተከልሁኝ። ያን 300 እግር አቮካዶ አንድም ሳትደርቅ ያው ከለመጠን አደረሱ። ከዚያም በኋላም እየተንከባከቡ ያው ለዚህ ለፍሬ በቅቻለሁ። ፍሬውም ያው በቃ የተሻለ በጣም የሚል ኑሮን የሚቀይር። ስለዚህ እኔ በዝቅተኛ አሁን እኔ አትክልትና ፍራፍሬውን ፍሬዋን ቆጥሬ እስከ 500 ድረስ አንድ እግር ያው ቆጥሬ ያለሁ። ያን እንደው ቢያንስ እንኳን በ10 ብር ሂሳብ ብንመታው ምን ያህል እንደሚመጣ ከ300 እግር በጣም ጠቃሚ ነው። ከደረሰ ጀምሮ በቃ በደንብ አድርጌ ቤተሰቦችን እያስተማርሁ ነው። ቤተሰብ በደንብ እየመራሁ ነው። ልብስም አስተዋጽኦ ያለን የቤት ግብዓትን በደንብ እያሟላሁ ነው እና በጣም ጠቃሚ ነው። በጣም ለዋጭ ነው። እኔ ይሄንን ህብረተሰቡ ይሄን አይቶ ሁሉም ወደዚህ ቢገባ የተሻለ ኑሮ የተሻለ ውጤት ያመጣል ብዬ ጠብቃለሁ። ስሜ ሻምበል ታደለ ቀሬ ይባላለሁ። ኖሮ አበሸብ ቀበሌ የጭንጨት ጎጥ ይባላል። መንግስት ያው ግሪን ሌጋሲ በሚለው ወይም የአረንጓዴ አሻራ በሚለው ያንንም ጥቅሙንም በመረዳት ነው መንግስት ያው ቢያመነጨውም እኛም በጥቅሙ ተጠቃሚ እንደምንሆን በመረዳት ነውና በመንግስትና በባለሙያም ተደግፈን ነው ይሄንን ልንሰራ ይቻላል። የግብርና ባለሙያዎች ያልተቋረጠ ክትትልና ድጋፍ ያደርጉልኛል። የሆነ በሽታም ካለው ይሄን እርጨው ይሄንን እንዲህ አድርገው በዚህ ሰዓት ቆፍረው ኮምፖስት ይሄንን በዚህ ሰዓት አድርግ እየተባልኩ ነው ይሄንን እዚህ ደረጃ የደረሱኝ። አትክልትና ፍሬን በመሸጥ ተጠቃሚ ነኝ እና ተጠቃሚ ነኝ። ወደፊትም ተጠቃሚ እሆናለሁ ብዬ ነው የምገምተው ማለት ነው። እኔ በዚህ በአትክልትና ፍራፍሬ ውስጥ ገብቼ በጣም በትልቁ እንደውም አቅሜ በፈቀደው ልክ ማስፋፊያ በሚል አነስተኛና ጥቃቅን ላይ ጠይቄ ቢሰጠኝ መሬትም ወደዚህ በቀጥል በቃ ኑሬን በዚህ ባደርገው እኔ የመጨረሻ ጊዜ ነው ገነት እንደገባሁ ነው የምቆጥረው። በእውነት አትክልትና ፍራፍሬ በጣም ጠቃሚ ነው። በጣም ለዋጭ ነው። በእይታም ጠቃሚ ነው። እንኳንስ በእንትን ቀርቶ ለአየርም በጣም ተስማሚ ነው ብዬ የሚይዘው ቴክኖሎጂ አሁን በመጣው ቴክኖሎጂ አሁን ለምሳሌ ይሄን ቢያንስ 400 ሜትር ድረስ ርቀት ነው እየተጓዝሁ ውሃ ማጠጣ። ግን በቴክኖሎጂ አሁን ለምሳሌ ሶላር ፓምፕ የሚባል አለ። ሶላር ፓምፑ ላይ በዚህ በውሃ ጉድጓድ ላይ ቆፍሬ በዚያ ላይ ቢገጠምልኝ
በቱቦ 300 400 ሜትር ቱቦ ገዝቼ በዚያ ገጥሜ ባጠጣ የበለጠ ቲማቲም ከስር ለስሩ እንደ ነጭ ሽንኩርት ያለ እንደ ሰላጣ እንደ ቆስጣ እንደ ቲማቲም እነዚህን ማልማት እችላለሁ። በበለጠ መንግስት ክትትልና ድጋፍ ቢያደርግልን የዚህ ቴክኖሎጂ ብንታቀፍ በጣም ጠቃሚ ነው ብዬ ነው የሚይዘው። ይሄንንም ቢያደርግልን ታሳቢ ቢያደርግልን የሚል ነው የኔ ሐሳብ ያለኝ። ስሜ ስሜነላቀ እባላለሁ። የአበሸብ ቀበሌ የግብርና አስተባባሪ ነኝ። የአረንጓዴ አሻራ ከዚህ ቀደም ካሳለፍናቸው ዓመታት በዋናነት በአረንጓዴ አሻራ የተሸፈኑ የአቮካዶ ዛፎች ናቸው። እንግዲህ አረንጓዴ አሻራ ለበርካታ ጊዜ ሲተከል የቆየ ለበርካታ ጊዜ አርሶ አደሩን ባለሙያን በንቅናቄ ሲካሄድ የነበረ የአረንጓዴ አሻራ ፕሮግራም ነው። ወደ 33 ሄክታር በቋሚ አትክልት ከዚህ ቀደም ካሳለፍናቸው ዓመታት በቋሚ አትክልት አቮካዶ የተሸፈነበት ሁኔታ ነው ያለ። ያንንም አይቶ እንግዲህ በቀበሌያችን ደረጃ በርካታ የሰፋፊ የአቮካዶ ክላስተሮችን ለማካሄድ ጥረት እያደረግን ነው። በ5 ክላስተር በአንድ በዋና ንዑስ ክላስተር የሚካሄድበት ያለበት ሁኔታ ነው ያለ። እንደ ቀበሌያችን እንግዲህ 100 ሄክታር ክልሉም ዞኑም ሰጥቶን እየተንቀሳቀስን ያለንበት ሁኔታ ነው ያለ። እስካሁን ወደ 95.4 ሄክታር ለይተን እየተንቀሳቀስን ያለንበት ሁኔታ ነው ያለንም። ወደ 525 አርሶ አደሮች ተሳታፊ እናደርጋለን ተጠቃሚ እናደርጋለን ብለን አስበን እየተንቀሳቀስን ያለንበት እንግዲህ በዘንድሮ ዓመት 27500 አቮካዶ እንተክላለን ብለን በቅድ ደረጃም በለየነው ሄክታር መሰረት እንተክላለን ብለን ቅድ ይዘን እየተንቀሳቀስን ያለንበት ሁኔታ ነው ያለ።